ሰላም የተወደዳችሁ የኦሌ ስፖርትስ ቤተሰቦቻችን፣ ዛሬም እንደተለመደው እግር ኳስን የተመለከቱ መረጃዎችን ልናደርሳችሁ ተገኝተናል። መረጃዎቹ ሁልጊዜ እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ መከታተል ትችላላችሁ። በዛሬው ዝግጅታችን የማንቸስተር ዩናይትዱ ጊዜያዊ አሰልጣኝ ማይክል ካሪክን በተመለከተ ቢቢሲ ስፖርትስ ማይክል ካሪክ ለማንቸስተር ዩናይትድ ተገቢው ሰው ነውን በሚል ርዕስ ያስነበበውን አጭር ጽሑፍ ይዘንላችሁ ቀርበናል። በቅድሚያ የማይክል ካሪክን የእግር ኳስ ህይወት ስንመለከት ማይክል ካሪክ እንደ አውሮፓውያን አቆጣጠር ሐምሌ 28 ቀን 1981 በወልሰንድ እንግሊዝ የተወለደ ሲሆን የእግር ኳስ ጉዞውን በ4 ዓመቱ በወልሰንድ ቦይስ ክለብ መጀመሩ ይነገራል። ገና በልጅነቱ እንደ አርሰናልና ቼልሲ ያሉ ታላላቅ ክለቦች ትኩረትን የሳበው ካሪክ በ15 ዓመቱ የለንደኑን ዌስትሃም ዩናይትድን አካዳሚ መቀላቀል ችሏል። እንደ አውሮፓውያን አቆጣጠር በ1997 በዌስትሃም ፕሮፌሽናል ተጫዋች ሆኖ የጀመረው ካሪክ በኋላም ወደ ቶተንሃም በመዘዋወር በፕሪሚየር ሊጉ ካሉ ምርጥ አማካዮች አንዱ መሆኑን አስመስክሯል። እንደ አውሮፓውያን አቆጣጠር በ2006 ሰር አሌክስ ፈርጉሰን የሮይ ኪንን ቁጥር 16 ማሊያ ሰጥተው ወደ ዩናይትድ አመጡት። ለ12 ዓመታት በቆየበት የዩናይትድ ዘመኑም ብዙ ድሎችን ማሳካት የቻለ ሲሆን ከነዚህም መካከል 5 የፕሪሚየር ሊግ ዋንጫዎችን፣ በ2008 እንደ አውሮፓውያን አቆጣጠር ደግሞ አንድ የቻምፒየንስ ሊግ ዋንጫን፣ በ2017 እንደ አውሮፓውያን አቆጣጠር አንድ የአውሮፓ ሊግ ዋንጫን በማሳካት በአጠቃላይ 464 ጨዋታዎችን ለዩናይትድ ካደረገ በኋላ በ2018 በክለብ ካፒቴንነት ስልጣን በክብር ተሰናብቷል። በብሔራዊ ቡድን ደረጃ ለእንግሊዝ ብሔራዊ ቡድን 34 ጨዋታዎችን ያደረገ ሲሆን በ2006 እና 2010 የዓለም ዋንጫዎችም ላይ ተሳትፎ ማድረግ ችሏል። የአሰልጣኝነት ጉዞውን ስንመለከት ደግሞ እንደ አውሮፓውያን አቆጣጠር በ2018 ተጫዋቹነቱን እንዳቆመ በጆሴ ሞሪኒዮ እና በኦሌ ጉናር ሶልሻየር ስር ረዳት አሰልጣኝ ሆኖ ሰርቷል። ሶልሻየር ሲሰናበትም ለ3 ጨዋታዎች በጊዜያዊነት መርቶ አንድም ጨዋታ ሳይሸነፍ መቆየት ችሎ ነበረ። በመቀጠልም እንደ አውሮፓውያን አቆጣጠር በ2022 የሚድልስብሮ ዋና አሰልጣኝ በመሆን ክለቡን ከወራጅ ቀጠና አውጥቶ ለፕሌይ ኦፍ በማብቃት አስደናቂ ታሪክን ሰርቷል። በጥር ወር 2026 ደግሞ ዳግም ወደ ኦልድ ትራፎርድ በመመለስ ማንቸስተር ዩናይትድ ሩበን አሞሪምን ካሰናበተ በኋላ ካሪክን በድጋሚ ጊዜያዊ አሰልጣኝነት ሾሟል። ካሪክ በአጭር ጊዜ ውስጥ በቡድኑ ውስጥ ታላቅ መነቃቃትን ፈጥሮ ማንቸስተር ሲቲን ማሸነፍ በመቻሉ በቋሚነት እንዲቀጥል የደጋፊዎች ፍላጎትም እየጨመረ ይገኛል። ካሪክ ወደ ኦልድ ትራፎርድ የተመለሰው በሚድልስብሮ በነበረው ቆይታ በአሰልጣኝነቱ ስኬታማ ጊዜን ካሳለፈ በኋላ ነው። የቢቢሲው ሲሞን ስቶን እንደገለጸው ካሪክ በክለቡ ውስጥ ያለውን ተጽዕኖና የተጫዋቾችን ሞራል የመመለስ ብቃቱን በተመለከተ ሰፋ ያለ ትንታኔ ሰጥቶበታል። በመጀመሪያ ያነሳው የካሪክን የክለቡን የአሰልጣኝነት ጅማሮና ለውጦች ሲሆን ካሪክ አሰልጣኝነቱ እንደተረከበ ወዲያውኑ በቡድኑ ውስጥ ተጨባጭ ለውጦችን አምጥቷል ብሏል። ከመጀመሪያዎቹ እርምጃዎቹ አንዱ በካሪንግተን የሚሰጠውን ልምምድ አጠር ያለ ነገር ግን ጠንካራ እንዲሆን ማድረግ ነው። ይህ እርምጃ በተጫዋቾች ዘንድ አዎንታዊ ምላሽ ያገኘ ሲሆን በልምምድ ሜዳ ላይ ያለው ድባብም ወዲያውኑ እንዲቀየር ረድቷል። ካሪክ ከእርሱ ጋራ ስቲቭ ሆላንድን እንደ ረዳት አሰልጣኝ፣ ጆናታን ውድጌት እና ጆን ኤቫንስን ደግሞ በቡድኑ ውስጥ የአሰልጣኝነት ሚና እንዲኖራቸው በማድረግ ጠንካራ የቴክኒክ ቡድንን አዋቅሯል። ለክለቡ የአካዳሚ ተጫዋቾች የሰጠውን ትኩረት በተመለከተም ከቀድሞ አሰልጣኝ አሞሪም በተለየ መልኩ ካሪክ ለክለቡ አካዳሚ ትልቅ ትኩረት ሰጥቷል። አሞሪም የአካዳሚ ተጫዋቾችን ባለመመልመላቸውና እንደ ቺዶ ኦቢና ሃሪ አማስ ያሉ ወጣቶችን በይፋ በመተቸታቸው ቅሬታ ተፈጥሮ ነበረ። ካሪክ ግን ኃላፊነቱን በያዘ በመጀመሪያው ሳምንት የዩናይትድ ከ21 ዓመት በታች ቡድን ከስፖርቲንግ ሊዝበን ጋራ ያደረገውን ጨዋታ በአካል ተገኝቶ ተመልክቷል። ይህም ለወጣት ተጫዋቾች ትልቅ መነቃቃትን የፈጠረላቸው ሆኗል። የተጫዋቾች አያያዙን በተመለከተም ካሪክ ወደ ስራው እንደገባ ያደረገው ሌላው ትልቅ ውሳኔ በኮቢ ሜኑ ላይ የነበረው እምነት ነው። በዩሮ 2024 ለእንግሊዝ ብሔራዊ ቡድን ድንቅ ብቃት ያሳየው ሜኑ በአሞሪም ስር የመሰለፍ እድል አጥቶ ነበረ። ካሪክ ግን በመጀመሪያው ጨዋታው ማንቸስተር ሲቲን 2-0 ሲያሸንፍ ሜኑን በቋሚነት እንዲሰለፍ አድርጎታል። ይህ ውሳኔ ሜኑ በክለቡ እንዲቆይና የወደፊት ተስፋው እንዲታደስም አድርጓል። የሚከተለውን የጨዋታ ስልትና የሜዳ ላይ ውጤቱን በተመለከተ በካሪክ የሚመራው ማንቸስተር ዩናይትድ በሜዳ ላይ ያለው አቀራረብ በሰር አሌክስ ፈርጉሰን ዘመን የነበረውን አይነት ጠንካራ የመከላከልና ክንፍን መሰረት ያደረገ ፈጣን ማጥቃትን የሚያንጸባርቅ ሆኗል። ማንቸስተር ሲቲን ያሸነፉበት መንገድ ቡድኑ በአጭር ጊዜ ውስጥ ማንነቱን እንዲመልስ እንዳገዘውም ተገልጿል።
ካሪክ ከዚህ ቀደም በሶልሻየር ስር በነበረበት ወቅት ቪላሪያልና አርሰናልን በማሸነፍ ብቃቱን አሳይቶ የነበረ መሆኑ ይታወሳል። በመጨረሻም ቢቢሲ ትንታኔውን ሲቋጭ ካሪክ የክለቡን ዲኤንኤ ጠንቅቆ የሚያውቅ የተረጋጋና ተጫዋቾችን የማግባባት ተሰጥኦ ያለው ሰው ነው። ምንም እንኳን አሁን በጊዜያዊነት የተሾመ ቢሆንም እያሳየ ያለው ለውጥ በክለቡ አመራሮች ትልቅ የምርጫ አጣብቂኝ ውስጥ የሚከታቸው ሆኗል። ክለቡን ወደ ቀድሞ ዝናው ለመመለስ ካሪክ ቋሚው አሰልጣኝ መሆን አለበት ወይስ ሌላ ልምድ ያለው አሰልጣኝ ያስፈልጋል የሚለው ጥያቄም አሁንም የደጋፊዎች መነጋገሪያ ሆኗል። ሆኖም ካሪክ በቆይታው የክለቡን መንፈስ መቀየር መቻሉ ግን የሚያጠራጥር አይደለም በማለት ጽሑፉን ቋጭቷል። ስትከታተሉን ስለቆያችሁ እናመሰግናለን። ድጋሚ ያገናኘን ኖስፔሞስ